ተነሽልኝ እንደው ድምፅሽን ሳታሰሚኝ እንደው ልብ ብለሽ ተጣቢ በእኔ በእናትሽ ጨክነሽ ደህናነሽ አንቺ ደህና ነሽ አይደል እንደው ሳትነግሪኝ መጣሽ እኮ እንደው አትደብቂኝ እናቴ በደህናሽ ነው አይደል ምንም አልሆንሽም አይደል አረ ደህና ነኝ እናቴ ተመስገን ደህና ሁኚ ወይኔ በእናትሽ የገዛ ጓደኛሽ እንኳን እንዴት አንቺ መረዳት ያቅታታል እንደነገርኩሽ ነው አንዴ ሰረቅሽ ማለት በቃ ሁሌ ሌባ ነሽ ያኔ ደግሞ ለምን እንደዛ እንዳደረኩኝ በደንብ ታውቃለች እሷም እሱን ደገፈችው ያው ሌባ ከማለት አይተናነስም ይሄ መስማት ደግሞ እኔም በጣም ይሰብረኛል አዎ እንደዛ ነው የሚመስላቸው አይገርምሽም እነሱ ጋር የሚነጋው ነገር አንቺ ጋር የሚነጋ አይመስላቸውም ሰላም እንደምታወሪው አንቺ የምን ጋታ መጣሽ ደግሞ ቦሴ አንቺ ራስሽ አይደለሽ እንደ አሁን ጓደኛዬ ሌባ አለችኝ አልሽው እና ብልሽስ ምንም ቢሆን እኮ እቴ ናት ሲከፋኝ ከሷ ውጭ ሌላ ምንም መሄጃ የለኝም እሷም ተናዳ ነው እንጂ እኔ መናገር ፈልጋ አይደለም ግን እንደዛ በማድረጓ በዛ ሰዓት እኔም በጣም አስከፋኝ እንዳይከፋሽ ለማን ብሎ ይከፋሻል እንዴት ብሎ እንዳይከፋሽ አንቺ ደግሞ ከየት ያመጡሽ የኔ ተቆርቋሪ ነሽ ዛሬ ቦስሽ የለም እንደ ይጠራ ምንድነው ተከተለሽ ከኔ ጋር ድድም ታሰጩ ምን ላርግ ከፍቶሽ እኮ ሳይ አላስችል ብሎኝ ነው በይ በይ በኋላ አይቶሽ ደግሞ በእኔ እንዳታሳቢ እዛ ወደ ጉርጓድሽ ብትገቢ ነው የሚሻልሽ ውይ እንዴት እንዳስጠላኝ አልገባሽም ምኑ እሱ አየኝ አላየኝ ያሉ መደባበቁ ነው እንዴ ያ መኪና የቱ አዎ እሱ ነው ራሱ ነው ዴራ እንዳትደፊ እጭ ጦሽ ነገር ናት እንዴ እሱማ እኮ አሁን ስተካል እሺ አሁን ልምጣ ዶክተር ለምን እኔ ግን በመጣ ደስ ይለኝ ነበር ፍቅራችሁ በጣም ያስቀናል እሺ በቃ መልሼ እደውልልካለሁ ዶክተር ከዶክተር ጋር ፍቅራችሁ በጣም ጨምሯል መደወልም ጀምራችኋል ተደብቀሽ የሰማሽ ነበር እንዴ ፍቅር ምን ችግር አለው በድጋሚ እንደዚህ አይነት ነገር እንዳታደርጊ እሺ ፍቅር ደግሞ በማሚ ፍላፊት የማይሆን ነገር እየቀባጠርሽ የምታሳቂኝ ነገር ብታቆም ይሻልሻል ማን ነው አሹ ነው ማን ይሆናል ወይኔ ጉዴ የምን ጉድ አለ ሮማን እኮ የለችም እዚህ እና አትኑራ እኛ የሷ ጠባቂዎች ነን እንዴ ፍቅር ደግሞ እዚህ እንደሌለች ካወቀ እኮ በጣም ነው የሚከፋው አይመለከተኝም እኛ ውጭ አላልናት ራሷ ነው የወጣችው እኛ ምን ይመለከተናል ሂጂ ክፈች ፍቅር እኔ አልከፍትም ከፈልግሽ ሂጂና ራስሽ ክፈች አደይ ዴቭን ይዛ ልትመለስ እንግዲህ ወደ ገጠር እየተጓዘች ይገኛል በእውነትም ይዘው ትመጣለች ብላችሁ ታስባላችሁ እስኪ ሀሳብ አስተያየታችሁ ኮሜንት ላይ በማስቀመጥ ቪዲዮውን ጀምሩት አደይና ዴቭ ሊታረቁ ነው ከጫፍ ደርሷል ብለን ሁላችንም ደስ ሊለን በደረሰበት ሰዓት ላይ እንደገና አሁን ላይ ደግሞ ዴቭ መታገቱን ትሰማለች አደይ እናም ጫን ይዞታል በማለት ካለችበት ከተማ ወደ ገጠር ጉዞዋን አድርጋለች ይዘው ትመጣለች የሚለው ሌላ ርዕስ ነው ድራማው ላይ ብጥብጡ እየተነሳ ይገኛል ለምሳሌ ብንመለከት ኩኩሻና ዳይመንድ መካከል የተፈጠረው ጸብ በጣም ከመጠን በላይ የሆነ እየተመለከት ነው እንገኛለን እንግዲህ ምን ይከሰታል የሚለው ግራ ቢያጋባም አሁን ላይ እንግዲህ ኩኩሻ ዳይመንድን ፈንክተዋለች እሱም ጭንቅላቱ ተጠቅልሎ ተመልሷል ማለት ነው ከዚህ በኋላ እንኳን የሚዳፈራት የሚናገራት አይመስልም በርግጥ ዋጋውን አገኘ ብዬ አስባለሁ እኔ ደስ ብሎኛል እናንተስ ሀሳባችሁን አስቀምጡ ምክንያቱም እሷ ጸቡ ልትፈታና በሰላም ልታወራው ስትሞክር ራሱ ሲያለምጥና ሲጃጃል ነው የሚባለው እየተመለከተ ነበርና አሁን ላይ ከፈነከተች በኋላ አርፎ ይቀመጣል ብለን እናስባለን እሷ በፊት እንዴት ነው እኔን ማናገር ከፈለክ ለምን ሌላ ሰው ትልካለህ ቀጥታ መታወራኝም እያለች ስራ ፈልግልኝ እያለች በቀጥታ በግልጽ ማለት በጸባይ ስትጠይቀው ነበር ነገር ግን እሱ ሲያሾፍባትና ሌባ እያለ ሲጠራት ነው የፈነከተችው ማለት ነው እኔ ደስ ብሎኛል ለማንኛውም በሌላ መንገድ ደግሞ ስንገናኝ ሄሉ ትታሄዳለች አቢ ማለት ነው በርግጥ እሱም ሊያስረዳት ይገባ ነበር ዝም ብላ ቆማ እስክትወጣ ድረስ መጠበቅ አልነበረበትም አሁን ከደረሰች በኋላ ሄዶ እሷን ለማስቆም ከማፍጨርጨር መጀመሪያ ላይ ቢያናገራትና እንዳትሄድ ቢያደርጋት አንድ ነገር ነው ብዬ አስባለሁ
አሁን እሷ ከሄደች በኋላ እንኳን በቤተሰቧ ፊት በአጎቷ ፊት ምናምን እሷን መጠየቅ ከባድ ነው እና መጀመሪያ ነበር ማድረግ የነበረበት። አሁን እሷ ሄዳለች፣ እንደምንም አድርጎ ሊያስቆማት ይችላል የሚል ሀሳብ አለኝ። ድራማው የሆነ ሰዓት ላይ በቃ ከተማ ላይ የሚደረጉ ነገሮችን ብቻ ነበር ሲያሳይ ነበር። አሁን ላይ ደግሞ ወደ ገጠሩ እየዘለቀ በፊት ነበር መጀመሪያ አካባቢ ላይ፣ ከዛ ጠፍቶ ነበር። አሁን ላይ ደግሞ እነ ጫኔ ምናምን ተመልሰው መጥተዋል። እናም ወደ አሁን አካባቢ ወደ ገጠሩ እየዘለቀ ያስመለከተን ይገኛል። አደይም ሄዳለች፣ ሄሉም ሄዳለች ወደ ገጠር፣ ዴቭም ሄደዋል። እና ሌላው የገረመኝ ነገር ደግሞ እታለም እንግዲህ የተናደደችው በሮማን ብቻ ሳይሆን በአሹም ጭምር ነው ማለት ነው። ደውላ ስራው የምትፈልግ ከሆነ አሁኑኑ ና ብላ ስታስጠንቅቅ ተመካክረው ነው እንደዚህ አድርጉት እያለች ስታር ተመልክተናል። ሮማን ቆርጣ መሄዷ በእኔ በኩል አሪፍ ነው ብዬ አስባለሁ። ምክንያቱም ዋንም ሰው የናቃት የሚጫወትባት አይነት ሴት እንዳልሆነች ተመልክተናል። ያው በእሷ መሄድ ደስ ያለው ሰው ፍቅር ብቻ ናት። ሌሎቹ ሁሉም ደስ አላላቸውም፣ ደብሯቸዋል። እሷ ግን ደስ ብሏታል፣ ፍቅር ማለት ነው። ሩታ ፍቅር ሁሉ ነገር እያረገቻት አሁን ራሱ ልትቀበል አልቻለችም የፍቅርን መጥፎነት። ያኔ በተናገረቻቸው አንዳንድ ቃላቶች ተሸውዳ አሁን ላይ እንደ እህቷና እንደ ጓደኛዋ የቆጠረቻት ትገኛለች። ነገር ግን ፍቅር እሷን ልታሳዝናትና ልታስከፋት ትሞክራለች እንጂ ልትረዳት አትሞክርም። ልክ እንደ መጫወቻ አሻንጉሊቷ ነው እያየቻት ያለችው። ሩታ ግን ንጹሕ ልብ ነው ያላትና ያቀረበቻት ነው። ኢቨን በእሷ ምክንያት ነው ሮማንንና አሹን ያስቀየመቻቸው። አሁን ሮማንም የመሄድ ምክንያቷ የሆነው የሩታ እንደዛ መሆን ነው። ሩታ ደግሞ እንደዛ የሆነች በፍቅር የተነሳ ነው እና ፍቅር ትልቅ ስራ እየሰራች ነው፣ እየተጫወተች ነው። ዶክተርንም እኮ ሩታ እንደምትወደው ያወቀችው እሷን አወታታት ነው እንጂ አታውቅም ነበር ከዛ በፊት። ሩታ ብዙ ነገሮች የነገረቻት ነው። እንደውም እታለም ባለችበት ራሱ አምልጧት ፍቅር ስታወራ ተመልክተናል። ሩታ አደይ ልከተላት ነበር አንቺ አትፈቅጂልኝም ብዬ ነው እንጂ ስትላት፣ እሷ ደግሞ መልሳ ፍቅር አረ ዶክተርን ጠረሽ ነው አንቺ የምትሄጂው እያለች ስትስቅ፣ እታለም ደንግጣ ስትጠይቃትና ስታፋጥጣት ነበረ። አሁን ደግሞ ድራማው ልክ እዚች ፓርት ላይ ሊያልቅ ሲል አሹ ይሁኑ ማን እንደሆነ የማይታወቅ ሰው በሩን ሲደበድብ እነሱ ደንግጠው እያለ እያስመለከተን ነው። ፍቅርና ሩታ በጣም ደንግጠዋል። አሹ የመጣ ነው የመሰላቸው መጀመሪያ፣ ግን ከዛ በኋላ የበሩ ድብደባ እየጨመረ ሲሄድ ማን የሆነ የሚል ስጋቻ አስደንግጧቸዋል ማለት ነው። ለማንኛውም ሰራተኛዋ ላይ ይህንን ፓርት በዚህ መንገድ ሬካፕ አድርጌላችኋለሁ። ያልተነሱ ርዕሶች ካሉ ኮመንት ላይ ያስቀምጡልን፣ ወይም ደግሞ በቀጣይ ቪዲዮ መለሳለሁ። ቀጣይ ክፍልም እንደተለቀቀ ወዲያውኑ ወደ እናንተ ማድረስ ይሆናል። ስለዚህ ይህንን ቪዲዮ ላይክ፣ ቻናሉ ሰብስክራይብ በማድረግ ቤተሰብ ሁኑን እያልኩኝ እኔ ከወዲሁ ይሰናበታችኋለሁ ማለት ነው። ሌላ ምን አይነት ፊልም ምን አይነት ድራማ ሬካፕ ልስራላችሁ ሀሳብ አስተያየታችሁን አስቀምጡልኝ። መልካም ጊዜ ሆነላችሁ። ቸር ሰንብቱ።